ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ዋና በመሆን በኔ ላይ ምሕረቱ በዝቶ በዝቶ በኔ ሊያሳይ ቸርነቱ በዝቶ በዝቶ በኔ ሊያሳይ ከኃጢአተኞች ዋና በመሆን በኔ ላይ ምሕረቱ በዝቶ በዝቶ በኔ ሊያሳይ ቸርነቱ ገዝፎ ገዝፎ በኔ ሲያሳይ ባለማመን ባደረግኩት ባለማወቅ ያሳደድኩት ያሳይ ዘንድ ትዕግሥቱን አበዛልኝ ምሕረቱን በደማስቆ ላይ ተንበርክኬ በፍቅሩ ተማርኬ በኢየሱስ ተማርኬ እንዳላሳደር ተከተልኩት ከአእላፋት መረጥኩት ራሴን ክጄ ወደድኩት ሾመኝ ሾመኝ ታማኝ አርጎ ቆጥሮኝ ሾመኝ ሾመኝ ኢየሱስ ወደደኝ ከኃጢአተኞች ዋና በመሆን በኔ ላይ ምሕረቱ በዝቶ በዝቶ በኔ ሲያሳይ ቸርነቱ ገዝፎ ገዝፎ በኔ ሲያሳይ ከማህፀን የለየኝን የእርሱ እንድሆን የጠራኝን ልጁን በኔ እንዲገልጠው መማከሬ አይደል ከሰው ኃጢአተኞችን ሊያድን መጣ ከሲኦል ሊያወጣ ከቁጣ ፍርድ ሊያወጣ ከእነርሱም መሃል ዋና የሆንኩ ይኸው ዳግም ተወለድኩ በኢየሱስ ስላመንኩ ሾመኝ ሾመኝ ታማኝ አርጎ ቆጥሮኝ ሾመኝ ሾመኝ ኢየሱስ ወደደኝ ከኃጢአተኞች ዋና በመሆን በኔ ላይ ምሕረቱ በዝቶ በዝቶ በኔ ሊያሳይ ቸርነቱ በዝቶ ገዝፎ ለኔ ሲያሳይ የአዋጅ ቃል ተናጋሪ የምስራቹን መስካሪ ምርኮኛ ነኝ የይቅርታው ኑ ስሙልኝ ስለ ውለታው
ያሳደደውን ማን ይምራል? ማን ጠላቱን ይወዳል? ማንስ ከሞት ያፈቅራል? የማልጠቅመውን ምርጥ ቃለኝ ሰይፌን ከእጄ አስጥሎ ምሕረቱን አስታቀፈኝ። ሾመኝ ሾመኝ ታማኝ አርጎ ቆጥሮኝ ሾመኝ ሾመኝ ኢየሱስ ወደደኝ። ኃጢአተኞች ዋና በመሆን በኔ ላይ ምሕረቱ በዝቶ ገዝፎ በኔ ሲያሳይ ቸርነቱ በዝቶ ገዝፎ በኔ ሲያሳይ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግሥቱን ሁሉ ያሳይ ዘንድ ምሕረትን አገኘው። የመጀመሪያዊቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 1 ከቁጥር 15 እስከ 16